ከአሁኑ ባክግራውንድ ላይ ስላለው ኖይዝ ይቅርታ ጠይቃችኋለሁ። እንደምን አመሻችሁ። ዛሬ አንድ ነገር እያሰብኩ ነበር። ስለ ህይወት፣ ስለ ትምህርት፣ ስለ ብር፣ ኖርማል ላይፍ ስለሱ እያሰብኩ ነበር፣ ስለ ራሴ ማለት ነው። ከዛም ምን መጣልኝ አይምሮዬ ላይ የናፖሊዮን እና የራስኮልኒኮቭ ታሪክ አይምሮዬ ላይ መጣልኝ። ታሪክ የምታውቁ ሰዎች ናፖሊዮንን በደንብ ታውቁታላችሁ። መጽሐፍ የምታነቡ ደግሞ ራስኮልኒኮቭን ታውቁታላችሁ ብዬ አስባለሁ። ከዛ አንደኛው ዓለምን ኮንከር አድርጓል፣ ሌላኛው ደግሞ አእምሮን እንኳን መቆጣጠር ያልቻለ አንድ ተራ ሰው ነበረ እና አንድ ነገር ሪያላይዝ እንዳደረገ አደረገኝ። በጣም ስትሬንጅ የሆነ ነገር ነው፣ ግን ስለ አምቢሽን ነው ነገር ይኸው። የሰው ልጅ ውስጥ የሆነ ክፍል አለ። ያ ክፍል ራሱን የሚያነሳሳ ትልቅ መሆን የሚፈልግ ግሬት መሆን የሚፈልግ የታሪክ ላይ የሆነ አሻራውን አሳልፎ ማለፍ የሚፈልግ አንድ ፓርት አለ። ግን አት ዘ ሴም ታይም ደግሞ ሌላ አንድ ውስጣችን ውስጥ ሌላ ድብቅ የሆነ ደግሞ ድምፅ አለ። ያን ሁሉ ጥሩን ነገር ሲያስብ የነበረውን ፓርታችንን ጥያቄ ውስጥ እንድናስገባ የሚያደርገን ሌላ ፓርት ማለት ነው። የእውነት ግን ለዚህ ነገር የታጨው ሰው ነኝ እችላለሁ ወይ ብሎ ራሳችንን እንድንጠራጠር የሚያደርገን ሌላ ፓርት ማለት ነው። እና ማንኛውም ሰው ደግሞ በተለይ ደግሞ እኔ በማድረገው የሆነ ጉዞ ላይ የሆነ ጆርኒ ላይ ደግሞ በእነዚህ ሁለት ሀሳቦች ውስጥ ስታክ እንዳደርግ አድርጎኛል። አንደኛው ወደፊት ፑሽ የሚያደርገን ሲሆን፣ ሌላኛው ደግሞ የሚስበን ነው። ራሳችንን እንጠራጠር አድርጎ ወደኋላ የሚጎትተን ሌላ ፎርስ ነው እና ምናልባት ትልቅነት ወይም ስኬታማነት የሆነ ፓወርፉል በመሆን ወይ ሀብታም በመሆን የሚመጣ ነው ብዬ አላስብም። እንዲሁም እነዚህን ሁለት አእምሯችን ውስጥ ያሉ ሁለት ፓርቶች የሚያደርጉትን ጦርነት ራሳችንን ሳንጥል ወይ ራሳችንን ሉዝ ሳናደርግ መቆየት የመቻል ፕሮሰስ ነው ብዬ ነው ማስበው። ሌላኛው ደግሞ ናፖሊዮን አንድ ተራ ሰው ነው ብዬ አላስብም በእኔ አእምሮ ላይ። ለእኔ ልክ እንደ ስሜት ነው ይሄ ሰውዬ። ምክንያቱም ናፖሊዮንን ታሪክ እናውቃለን። ስለዛ ለእኔ ይሄ ሰውዬ እኔ ውስጥ ያለው ያ ወደፊት እንዲሄድ የሚገፋኝ አሁን ከማደርገው ነገር በላይ ደግሞ ማድረግ እንደምችል የሚነግረኝ የሆነ ድምፅ ነው ብዬ ነው የማስበው። ያ ድምፅ ደግሞ አሁን በማደርገው ትናንሽ ነገሮች ላይ ወይ የማይረቡ ነገሮች ላይ ጊዜ እያጠፋው እንደሆነ የሚነግረኝ አንድ ኢነርጂ ነው ብዬ ነው የማስበው። ግን ደግሞ ይሄ ብቻ አይደለም፣ እንዳልኳችሁ ሌላ ነገርም አለ። ያ ደግሞ ራስኮልኒኮቭን ይመስልኛል ብዬ አስባለሁ። ያ ዝምተኛው ድምፅ በውስጣችን ያለው ከዛ ጥያቄም ጠይቀን የእውነት እንችላለን ወይ? ሁሉንም የምንሰራውን ነገር ያይና የምናስበውን ነገር ደግሞ ያይና አትኳት ኮስት የእውነት ግን ጠንካራ ነህ ወይ? ወይስ ኢምፖርታንት እንደሆንን ፊል እንድናደርግ ወይም ሰዎች ኢምፖርታንት እንደሆንን ፊል እንዲያደርጉ ስለፈለግን ነው ወይ እያደረግን ያለ ነው የሚል አይዲያ ደግሞ የሚያመጣልኝ ሌላ ፓርት አለኝ። እና የሚያስጠላኝ ነገር ደግሞ ሁለቱም አይዲያዎች ልክ መሆናቸው ናቸው። በጣም ኮንፊውዚንግ ነው። እርግጠኛ ነኝ ኮንፊውዝ እያደረግኳችሁ ሊሆን ይችላል፣ ግን ዝም ብዬ ልቀጥል። ምክንያቱም ህይወታችን ላይ ወይ ህይወቴ ላይ ብዙ በፈለጉ ቁጥር አምቢሽስ ብቻ እየሆንኩ አይደለም ሄደው ወይ ፈላጊ ብቻ እየሆንኩ አይደለም መቀጥለው ሰልፍ አዌርም ስለመሆን ማለት ነው። ሰልፍ አዌርነስ ደግሞ የትኛው ጊዜ ላይ
ፒስፉል ሆነ አያውቅም። ወይም ደግሞ አእምሯችን ውስጥ ሲቀመጥ ነፃነት የሚሰጠን ነገር አይደለም። በዛ ሰዓት ከራሴ ጋር መፋጨት እጀምራለሁ ማለት ነው። አንደኛው ፓርታችን ህልምን ይገነባል። ሌላኛው ደግሞ እነዚህን ህልም አይቶ ከስር መሰረቱ ለማፍረስ ይጥራል። ብዙ ሰዎች ትልቅነት ወይም ግሬትነስ በተሰጥኦ ዲሲፕሊን ወይም ደግሞ እድል ምክንያት የሚመጣ ይመስላችኋል። እኔ ግን እንደዛ አላስብም። ምናልባት ደግሞ ሌላ ነገር ነው ብዬ ነው የማስበው። ትልቅነት ወይም ግሬትነስ ሁለቱን እነዛ አእምሯችን ውስጥ ያሉት ሀሳቦች እኛን ሳያሸንፉን ሲቀሩ አንደኛው ከአንደኛው በልጦ ሳይሄድ ሲቀር ነው ብዬ ነው ማስበው። ያ ፍላጎታችን ወይ አምቢሽናችን እውር እንዳያደርገን እያደረገን መጓዝ፣ ከዛ ደግሞ ራሳችንን መጠራጠራችን ደግሞ ዝቅ ሳያደርገን መቀጠል መቻላችን ነው ብዬ ነው ማስበው። ምክንያቱም ናፖሊዮን ማለት የሰው ልጅ ምን ማድረግ እንደሚችል የሚያሳይ አንድ ተምሳሌት ነው ብዬ ነው ማስበው። ራስኮልኒኮቭ ደግሞ የሰው ልጅ ምን ሊያጣ እንደሚችል የሚያሳይ ሌላ ተምሳሌት ነው ብዬ ስለማስብ ማለት ነው። ስለዛ ትክክለኛው ቻሌንጅ ወይም የሰው ልጅ ራሱን በመቀየር ሂደት ላይ ሳለ የሚገጥመው ትክክለኛ ቻሌንጅ በእነዚህ ሁለት ሀሳቦች መሀል እንዴት ቀጥ ብሎ መቆም እንዳለበት መማሩ ነው ብዬ ነው ማስበው። አንድ ሰው ታሪክ ላይ ግሬት ሆኖ ወይም ምርጥ ሆኖ ያልፋል ማለት ስል ልክ እንደ ሞቲቬሽን አይደለም ማውራት የምፈልገው፣ እንደ ጥያቄ እንዲሆን ነው የምፈልገው። ግን ወይም እንደ ጥያቄ ነው እንዲሆን የምፈልገው። ምክንያቱም ትክክለኛው ጥያቄ ስለኛ ትልቅ መሆንና ለመሆን አይደለም። ትክክለኛው ጥያቄ በዚህ ትልቅ በመሆን ጀርኒ ውስጥ ራሳችንን እንጥላለን ወይስ አንጥልም የሚለው ነው ማለት ነው። አይ ሆፕ ኮንፊውዚንግ አይደለም፣ ግን አመሰግናለሁ።